ይሄንን ተግባራዊ ያላደረገ በአሰስመንት ይሁን በጥቆማ የተደረሰበት ተከራይም አከራይም ካለ የህግ ተጠያቂነቱ እንደቀጠለ ነው። ቤት ኪራይ ዝም ብሎ መጨመር አይቻልም። የትም ዓለም አይቻልም፣ እኛም ጋር አይቻልም። አሁን ዋናው ማስተግበሩ ላይ ነው ትኩረት የምናደርገው። ቤት ኪራይ መጨመር ግድ የሚልበት ሁኔታ እየቀጠን ማስተካከያ እያደረግን ስርዓቱን የምናስተገብር ይሆናል። ሰላም ጤና ይስጥልኝ። የሰዓቱን መረጃዎች ይዘን ቀርበናል። በአዲስ አበባ ከተማ አከራዮች ሲያነሱ ለነበሩት ጥያቄ ወሳኝ ምላሽ ይዘን ቀርበናል። የአከራይ ተከራይ መመሪያን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ፣ የቤቶች አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ምን አሉ እንመለከታለን። የተሻሻለው የአከራይና ተከራይ በሕግና በቅጣት ለመቆጣጠር የሚያስችል አነጋጋሪ ግልጽ አዲስ መመሪያ ይፋ ተደርጓል። የ2019 ዓመተ ምህረት የቤት ኪራይ ጭማሪ ጣሪያ 11.5% ብቻ ሆኖ መወሰኑ በከተማው ምክር ቤት አባላትና በአስተዳደሩ መካከል ከፍተኛ ፍጥጫና ትችት አስነስቶ ነበር። በዚህ ትችት ላይ ምን ምላሽ ተሰጠም? ጥናቱ ጊዜና ሀብት ያባከነ ነው፣ የአከራዮችን መብት የነጠቀ ነው ሲሉ የህግ ባለሙያዎች ሲሞግቱ ነበረም። ቅጣቱ በይፋ ተግባራዊ ማድረግ ተጀምሯል። ይህንን ቪዲዮ ለማዘጋጀት መረጃ ስናጣራ ወይዘሮ ኢቴነሽ የተባሉ የቤት አከራይ የ2 ወር የቤት ኪራይ መቀጣታቸውን ተናግረዋል። እንደ እሳቸው ንግግር ቤታቸውን በ2016 ላይ 8000 ብር አከራይተው ነበር። ግብር ሲደርስ የተከራይ አከራይ ግብር ለመክፈል ሲሄዱ የሚያከራዩት ቤት 8000 ሳይሆን 10000 ብር ነው ተብለው በ10000 ብር ግብር ከፍለው ነበረም። እሳቸውም በ10000 ብር ግብር ከከፈልኩ ብለው ክራዩን ከ8000 ብር 2000 ጨምረው 10000 አድርገው ነበረም። በ2018 የአከራይ ተከራይ ግብር ለመክፈል ሲሄዱ የቤት ኪራይ ጨምረዋል። ውሉ 8000 ብር ነበር፣ እርሶ 10000 ብር አድርገው ጨምረዋል ተብለው የ2 ወር የቤት ኪራይ መቀጣታቸውን ተናግረዋል። ሌላኛዋ አከራይ ወይዘሮ እመቤት ለማ የተባሉ ደግሞ ቤቱን ውል ተዋውለው ካከራዩ በኋላ ተከራይ ቤቱ አልተመቸኝም ብሎ ለቆ ወጥቶ ነበረም። ወይዘሮ እመቤት ሌላ ሰው ለማከራየት ውል ለመዋዋል ሲሄዱ ተከራይ አስወጥተዋል። የመጀመሪያው ተከራይ በፍላጎቱ ከሆነ የወጣው እዚህ መጥቶ በፍላጎቱ መውጣቱን መፈረም አለበት ተብለዋል። ክቡራትና ክቡራን የተቀመጡትን የቅጣት አይነቶችና እስካሁን በአከራይና ተከራይ ጉዳይ ያልተሰሙና አዳዲስ መረጃዎችን ይዘን ቀርበናል። አከራይም ሆነ ተከራይ ካላስፈላጊ ቅጣት ለመዳን መብትና ግዴታውን አውቆ መመሪያውን ብቻ ለመከተል ይህ ቪዲዮ ትክክለኛ ቪዲዮ ነው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ወቅታዊ ታማኝ መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። በአዲሱ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር መመሪያ መሰረት አንድ አከራይ ቤቱን አዲሶም ይሁን አዲስ ሰርቶ ለ6 ወራት ያህል ሳያከራየው ወይም ለሌላ ጥቅም ሳያውለው ያስቀመጠው እንደሆነ ቤቱ ቢከራይ ሊያስገባ ይችል የነበረው ገቢ ተሰልቶ የአከራይ ተከራይ ግብር እንዲከፍል ይገደዳል። ይህንን ተግባር ከ5 ዓመታት በላይ ከቀጠለበት ደግሞ በሚከፍለው ዓመታዊ የንብረት ግብር ላይ ተጨማሪ 25 በመቶ ቅጣት እንዲከፍል ይደረጋል። ለመሆኑ ይህ አሰራር በንብረት ላይ የመወሰን መብትን አያሳጣም ወይ በሚል በርካቶች ጥያቄ ሲያነሱ ነበር። የህግ ባለሙያው አቶ ጥጋቡ ደመላሽ ግልጽ ምላሽ ሰጥተዋል። የህግ ባለሙያው እንደሚሉት ብዙዎች ቤት ለማግኘት በሚቸገሩበት ሀገር ላይ ቤትን ሰርቶ እንዲሁ ማስቀመጥ መብት መሆን የለበትም ብለዋል። የተከራዮችን ቤት ማግኘት መብት ያጠበበ በመሆኑ ይህኛው የመመሪያው ክፍል በቤቶች ልማትና አስተዳደር ቢሮ በኩል ጥብቅ ቁጥጥር ሊደረግበት ይገባል ብለዋል። ነገር ግን ይህንን ተግባራዊ ለማድረግ የከተማው አስተዳደር ባዶ ቤት የሚለውን መስፈርት እንዴት ነው የሚለየው? ገቢውስ በምን መስፈርት ነው የሚገመተው? የሚሉት በርካታ ክፍተቶች ገና ጥያቄ እንዳስነሱ ቢሆንም የቤቶች አስተዳደር ግን ይህንን የሚያስፈጽምበት አሰራር ማዘጋጀቱን ይፋ አድርጓል። ይህ በእንዲህ እንዳለ የቤቶች ልማትና አስተዳደር ቢሮ አከራዮች ሕጉን እየጣሱ እንደሆነ በርካታ ጥቆማዎች እንደደረሱት አስታውቋል። በተለይም ቤቱን ለራሴ ፈልገዋለሁ ልቀቁልኝ በሚል ሰበብ የቀደመውን ተከራይ በማስወጣት በራሳቸው ከፍ ያለ ዋጋ በመጨመር እንዲሁም መንግስት የወሰነውን የ11.5% ጭማሪ በዚህ ላይ ደርበው የሚጭኑ አከራዮች በርክተዋል። ከዚህም በላይ እጅግ አስገራሚ የህግ ጥሰት እየተፈጸመ ይገኛል። እሱም ድርብ ውል ወይም የጎንዮሽ ውል መፈጸም ነው።
አከራዮች መመሪያው ላይ ከተቀመጠው የ11.5% ውል በተጨማሪ በቃል እጅግ ከፍተኛ ዋጋ ተስማምተው በሰነድ ላይ ግን ከተማ አስተዳደሩ ባስቀመጠው ጣሪያ ብቻ እንዲፈርሙ ተከራዮችን ያስገድዳሉ። ይህንን አስመልክተው የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ጠንከር ያለ ማስጠንቀቂያ ሰጥተዋል። እንደዚህ አይነቱ የጎንዮሽ ውሎች ሁለቱንም ተዋዋዮች በሕግ ያስጠይቃል። እነዚህ ጥሰቶች ስለመፈጸማቸው ከተረጋገጠ ወይም ከደረስንበት ጥብቅ የሆነ ሕጋዊና አስተዳደራዊ እርምጃ ለመውሰድ ዝግጁ ነኝ ብለዋል። ለመሆኑ የተባለውን መመሪያ ጥሶ የሚገኝ አካል ምን አይነት የሕግ ተጠያቂነት ይጠብቀዋል? በመመሪያው መሰረት ተከራይን በሕግ ከተቀመጠው ጊዜ ውጪ ማስወጣትና ቅድመ ክፍያ መጠየቅ በፍጹም አይቻልም። የውል እድሳቱን በ30 ቀናት ውስጥ መፈጸም ይኖርበታል። ውል ሳያድሱ እስከ 3 ወራት መቆየት የቤቱን የአንድ ወር ኪራይ ያስቀጣል። ውል ሳያድሱ ከ3 ወራት በላይ መዘገየት ደግሞ ከ2 ወር በላይ የቤት ኪራይ ዋጋን የሚያህል ቅጣት ያስከትላል። ይህንን የተወሰነበትን ቅጣት ለመክፈል ፈቃደኛ ያልሆነን ግለሰብ ቢሮ ስልጣን ላለው ፍርድ ቤት አቅርበው ቅጣቱን እስከ ወለዱ እንዲከፍል ክስ የመመስረት ሙሉ ስልጣን በመመሪያው ተሰጥቶታል። አከራዩ ቅጣቱን በፍጥነት ካልከፈለ ምናልባት ወለዱ እየጨመረበት የሚሄድ ከሆነ ንብረቱን እስከ ማጣት ሊደርስም ይችላል። ነገር ግን ይህ ሁሉ መመሪያና የ11.5% የክራይ ጣሪያ አወሳሰን በምክር ቤቱ ከፍተኛ ትችት ገጥሞታል። የምክር ቤት አባሉ ዶክተር ሲሳይ መንግስቴ የወጣው ሕግ ክፍተቶች ያሉበትና አከራይና ተከራይን ያላማከለ ነው ሲሉ ሞግተዋል። ዶክተር ሲሳይ እንዳሉት በአዲስ አበባ ከ500,000 በላይ የአከራይና ተከራይ ግንኙነቶች አሉ። በአባወራ ደረጃ ካየነው ይህ 2 ሚሊዮን ሕዝብ ማለት ነው። ስለዚህ ክብደት ሰጥተን ማየት አለብን ብለዋል። ሕጉ በየዓመቱ የክራይ መጠን እንዲጠና ብለም ዘንድሮ የቀረበው ጭማሪ ግን በ2 ዓመቱ ነው። ስለዚህ አዋጁ ለአከራዮች የሰጠውን መብት የነፈገ ነው ብለዋል። ዶክተር ሲሳይ አክለውም የእንጨት የነበረን ቤት አሻሽሎ በብሎኬት የሰራ አከራይ ለእድሳት ያወጣውን ወጪ ለማካካስ የክራይ ጭማሪ ማድረግ የሚችልበት አሰራር አለ ወይ ሲሉ ጠይቀዋል። እንዲሁም የ11.5% የክራይ ጭማሪ ጥናቱ የማዕከላዊ ስታቲስቲክስ CSA ከሚያወጣው የዋጋ ጭማሪ ጋር ተመሳሳይ በመሆኑ ሌላ ተጨማሪ ጥናት በማድረግ ጊዜና ሀብት ማባከን አያስፈልግም ነበር ሲሉ ተችተዋል። ለዚህ ትችት የቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ በሰጡት ምላሽ ጥናቱ ሳይንሳዊ ነው ብለዋል። CSA የሚያጠናው ሀገራዊ ነው፣ እኛ ግን የአዲስ አበባን ችግር መሰረት አድርገን ነው ያጠናነው ብለዋል። ጥናቱ የቤት ፍላጎትና አቅርቦት ክፍተትን፣ የዜጎችን የመክፈል አቅም፣ የጥገና ወጪንና የህዝብ ብዛትን ታሳቢ ያደረገ መሆኑን አስረድተዋል። የከተማዋ ከንቲባ ወይዘሮ አዳነች አቤቤ ደግሞ የአከራዮችን ተግባር ስግብግብነት ሲሉ ጠርተውታል። ጥናቱ የቤት ክራይ መጨመር ግድ የሚልበት ሁኔታ ካለ እስከ 11.5% ድረስ ብቻ እንዲሆን ጣሪያውን ነው የሚያስቀምጠው ብለዋል። ከንቲባዋ ሲቀጥሉ በከተማችን ባደረግነው ጥናት 100% እና ከዚያ በላይ በአንድ ጊዜ የሚጨምሩ አከራዮች አሉ። ይህ በፍጹም ስግብግብነት እንጂ ያለውን ነባራዊ ሁኔታ የሚያሳይ አይደለም ሲሉ ጨምረው ተናግረዋል። በደረስንበት ልክ ሕጉ ላይ ያልገቡትን በሕጉ መንገድ እየቀጠን የምናስተገብር ይሆናል ሲሉ ጠንካራ አቋማቸውን ገልጸዋል። የመኖሪያ ቤት እጥረት በአዲስ አበባ እውነተኛ ፈተና ሆኖ እያለ ባዶ ቤቶችን ዘግቶ ማስቀመጥ በጥብቅ የተከለከለ መሆኑ ተመላክቷል። ቤቱን ባያከራየውም የአከራይ ተከራይ ግብር ከነቅጣቱ እከፍላለሁ የሚል ካለ ዘግቶ ማስቀመጥ እንደሚችል ከተማ አስተዳደሩ አስታውቋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም ቤት ክራይ የትም ዓለም ዝም ብሎ መጨመር አይቻልም፣ እኛ ሀገርም አይቻልም ማለታቸው ይታወሳል። አከራዮች ሕጉን በመጣስ ድርብ ውል እንዲፈርሙ መገደዳቸውና በሌላ በኩል ደግሞ የመንግስት የ11.5% ጣሪያ በአከራዮች ላይ ያሳደረው ጫና ምን ይመስላችኋል? የተከራዮች ተቃውሞ ልክ ነው ትላላችሁ? መንግስት በቅጣት ላይ ብቻ ከማተኮር ይልቅ አከራዮች ቤቶቻቸውን በነጻነት የሚያከራዩበት ዋስትና ማጠናከር አለበት የሚለውን ሐሳብ ትደግፋላችሁ? አስተያየታችሁን በኮመንት አጋሩን። ቪዲዮ ላይክ እንዲሁም ሁል ጊዜ መሰል ወቅታዊ መረጃዎችን በፍጥነት ለማግኘት ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰናይ ጊዜም